በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን እግዚአብሔር ሆይ በዚህ ቅዱስ ስፍራ ቃልህን እንድንሰማ ስለሰበሰብከን ስምህ ለዘለዓለም የተመሰገነ ይሁን። አዕይንተ እግዚአብሔር ካህናት፣ ወንድሞች ዲያቆናት፣ በዚህ ቅዱስ ስፍራ የእግዚአብሔርን ድምፅ ለመስማት የተሰበሰባችሁ ክርስቶሳውያን ወገኖቼ በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? በቅድስናው ስፍራ የሰበሰበን ቅዱስ ቃሉን እንድንሰማ የፈቀደልን በጸጋ ሊያበረታን የጠራን የአባቶቻችን አምላክ ልዑል እግዚአብሔር ክብር ምስጋና ይግባው። የምስጢር ባለቤት ቅዱስ አምላክ እግዚአብሔር ምስጢሩን ማስተዋሉን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። የሚያስተምር እግዚአብሔር ነው። የሚናገር እግዚአብሔር ነው። ከኛ የሆነ አንዳች ኃይል ምንም የለንም። እግዚአብሔር ሲያስተምረን እንማራለን። እግዚአብሔር ሲናገረን እንለወጣለን። ካለብንም ድካም እንበረታለን። በጎውን ነገር እንዲያሰማን የእርሱ ቅዱስ ፈቃድ ይሁንልን። እንደ እግዚአብሔር መልካም ፈቃድ በዚህ ሰዓት የምንነጋገርበት የትምህርታችን ርዕስ በእኔ ኑሩ የሚል ይሆናል። የዮሐንስ ወንጌል ምዕራፍ 15 ቁጥር 4 ሙሉን ሐሳብ እናነበዋለን። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለ ነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ስለ ቃሉ እግዚአብሔር አምላክ የተመሰገነ ይሁን። በባህሪው ሐሰት የሌለበት አምላካችን እግዚአብሔር በዚህ ዓለም በሚመላለስበት ወቅት ራሱን በእውነተኛ የወይን ግንድ መስሎ የተናገረው አማናዊ ቃል ነው። እርሱ የሕይወት ግንድ ከሆነ፣ እሱ የወይን ግንድ ከሆነ እኛ ቅርንጫፍ መሆናችን እርግጥ ነው። ነገር ግን ፍሬ የማያፈራ ቅርንጫፍ በእርሱ የመኖር ዕድል የለውም፣ ይወገዳል። ፍሬ የሚያፈራው ቅርንጫፍ ግን የበለጠ እንዲበረታና እንዲያፈራ እግዚአብሔር ይረዳዋል። እግዚአብሔር ስለ ነገርኳችሁ ቃል አሁን ንጹሐን ናችኋል። ቃሉን መስማት ብቻ ንጹሕ አያሰኝም። ቃሉን ሰምቶ መፈጸም ንጹሕ ያሰኛል። ክርስቲያን መባል የመዳን መጀመሪያው ነው እንጂ ፍጻሜው አይደለም። በሕይወቱ ስንጓዝ ግን እንድናለን። ስለዚህም ስለ ነገርኳችሁ እውነተኛ ቃል በመፈጸማችሁ ምክንያት ንጹሐን ናችኋል። የእግዚአብሔር ቃል የረከሱትን የሚያነጻ ሕይወት ያለው ጉልበት ያለው ቃል ስለሆነ ይህን ከተናገረ በኋላ ነው በእኔ ኑሩ እኔም በእናንተ እኖራለሁ ያለው። የትምህርታችን ዋና ርዕስና ዓላማ ሰዎች ሁሉ ከእግዚአብሔር ጋር እንዲኖሩ የእግዚአብሔር መልካም ፈቃድ መሆኑ እርግጥ ነው። ስለዚህ ከእግዚአብሔር ጋር እንዴት መኖር እንዳለብን፣ ከእግዚአብሔር ጋር ብንኖር ደግሞ ዘላለማዊ ጥቅም፣ ዘላለማዊ በረከት፣ ዘላለማዊ ሰላም፣ ዘላለማዊ ሕይወት እንደምናገኝ ነው። እግዚአብሔር በቃሉ ሕይወታችንን መርምሮ በጸጋ እንዲያበረታንና የምንናፍቀውን ዘላለማዊ ሕይወት እንዲያድለን የእርሱ ቅዱስ ፈቃድ ይሁንልን። በእኔ ኑሩ ሲል ሁለት ታላላቅ ነገሮችን እንዳስተላለፈልን እንረዳለን። የመጀመሪያው በእኔ ኑሩ ሲል ባስተማርኳችሁ እውነተኛ ትምህርት ጸንታችሁ ኑሩ ማለቱ ነው። ኢየሱስ ክርስቶስ በዚህ ዓለም ያስተማረው እውነተኛ ትምህርት ነው። ሐሰተኛ መምህራን እርሱ ያስተማረውን ትምህርት ሳይልካቸው ስለሚደባልቁ፣ ስለሚቀላቅሉ
አስቀድሞም በመጽሐፍ ተአቀቡኬ ማሐሳውያነ ነቢያት ብዙሃን ይመጹ በስሜ እንዘ ይብሉ አነ ውእቱ ክርስቶስ ተብሎ እንደተነገረ ብዙዎች በስሜ ይመጣሉ እንዳያስቷችሁ ተጠንቀቁ ብሎ አስቀድሞ እንደነገረን ሁሉ እርሱ ያላካቸው እንዳያሳስቱን እርሱ ባስተማረው እውነተኛ ትምህርት ጸንተን መኖር አለብን። እርሱ ባስተማረው እውነተኛ ትምህርት ጸንተን ስንኖር ከእግዚአብሔር ጋር መኖራችንን እናረጋግጣለን። ሁለተኛ በእኔ ኑሩ ሲል በአምላክነቴ አምናችሁ ኑሩ ማለቱ ነው። ኢየሱስ ክርስቶስ እግዚአብሔር ነው። ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ እኩል ትክክል የሆነ እግዚአብሔር ነው። በዘመናቸው መቀዳደም የለም። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ተብለው ይመለካሉ። ይህንን ጌትነቱን ማመን መቀበል ከእግዚአብሔር ጋር መኖር ነው። በእኔ አምናችሁ ብትኖሩ ያስተማርኳችሁ ትምህርት በእናንተ ጸንቶ ቢኖር የፈለጋችሁትን ታገኛላችኋል። በዓለም ብንኖር የፈለግነውን አናገኝም። ዓለም በራሷ ብቸኛ ናት። ከእግዚአብሔር ጋር መኖር ግን በዓለም ከማይገኘው የተሻለ ሀብት ተካፋዮች እንሆናለን። በዓለም ከመኖር ይልቅ በኃላፊዋ ድንኳን ከመቀመጥ ይልቅ በእግዚአብሔር ድንኳን በማታረጀዋ መኖር ብልህነት፣ ጥበብ ነው። ስለዚህ በእኔ ኑሩ ያለውን አምላካዊ ቃል አክብረን ከእርሱ ጋር ልንኖር ያስፈልጋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይግባውና ገና ከልደቱ ጀምሮ እኛ ከእርሱ ጋር እንድንኖር እርሱ ከእኛ ጋር እንዲኖር ፈቅዷል። በማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ አማኑኤል በተባለው ስሙ አማኑኤል ማለት እግዚአብሔር ከእኛ ጋር ሆነ፣ ሉዓላዊው አምላክ ታህታዊ ሆነ፣ ቀዳማዊው አምላክ ዳህራዊ ሆነ። ዘመን የማይቆጠርለት መለኮት ዘመን ተቆጠረለት ማለት ነው። ስጋችንን ተዋህዶ ለብሶ ከእኛ ጋር ለመኖር ወደደ፣ ፈቀደ። ይህ ስም እኛ ከእርሱ ጋር እንድንኖር እርሱ ከእኛ ጋር እንዲኖር ፈቅዷል። እግዚአብሔር አምላክ ስለፈቀደልን ከእርሱ ጋር የምንኖርበትን ሕያው ጥበብ ስለሰራ ስሙ ለዘላለም የተመሰገነ ይሁን። በማቴዎስ ወንጌል ምዕራፍ 16 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሰብስቦ የሰው ልጅ ሰዎች ማን ይሉታል ብሎ ጠይቆ ነበር። ከእርሱ ጋር ስለማይኖሩት ሰዎች፣ እርሱን ስለማያውቁት ሰዎች ያቀረበው ጥያቄ ነው። ሰዎች ከነቢያት አንዱ ነው ይሉሃል፣ ኤርምያስ ነው ይሉሃል፣ ሙሴ ነው ይሉሃል፣ ኤልያስ ነው ይሉሃል ብለው መለሱለት። እናንተስ ማን እንደሆንኩ ትላላችሁ አላቸው። በዕድሜ ከሐዋርያት የሚሸመግለው ቅዱስ ጴጥሮስ ግሩም የሆነ መልስ ሰጥቷል። አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አለ። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። ድንቅ መልስ ነው። ከእግዚአብሔር ጋር የሚኖር ስለ እግዚአብሔር ይመሰክራል። ከእግዚአብሔር ጋር የማይኖር እግዚአብሔርን ሊያውቀው አይችልም። ጴጥሮስ እውነት እልሃለሁ ይህንን የሥጋና የደም ጠባይ ዕውቀት አልገለጠልህም፣ ከላይ ያለው የአባቴ ቅዱስ መንፈስ ገልጦልሃል አለው። በዚህም መሠረት አንተ ዓለት ነህ፣ በአንተ ዓለትነት ላይ ቤተ ክርስቲያኔን እመሠርታታለሁ። የገሃነብ ደጆች አጋንንት፣ የገሃነብ ደጆች ተጠራጣሪዎች፣ የገሃነብ ደጆች የዚህ ዓለም ሰዎች አይችሏትም ብሎ መሠረቱን አጸናለን። ከእግዚአብሔር ጋር ስንኖር ስለ እግዚአብሔር መመስከር እንችላለን። ከእግዚአብሔር ጋር ስንኖር እግዚአብሔርን እናውቀዋለን። ስለዚህ ነው በዓለም ከሚኖሩ ይልቅ ከእግዚአብሔር ጋር የሚኖሩ ሰዎች ታላቅ የሆነ ረፍት ያላቸው። ለዚህ ነው ይህንን ጥያቄ ጠይቋቸው ከመለሱለት ከስድስተኛው ቀን በኋላ በማቴዎስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ እንደተጠቀሰው ወደ ረጅም ተራራ ጴጥሮስን ያዕቆብንና ዮሐንስን ይዟቸው ወጣ ይላል። በዛም የለበሰው ልብስ ነጭ ሆነ፣ ብርሃነ መለኮቱ ተገለጠ። የደብረ ታቦር ተራራ በመለኮት ግርማ ተናወጠች። እግዚአብሔር አብ ስለ ባሕሪ ልጁ መሰከረ። ሙሴ ከብሔረ ሙታን፣ ኤልያስ ከብሔረ ሕያዋን በአምላካቸው በፈጣሪያቸው በኢየሱስ ክርስቶስ ፈቃድ መጡ፣ ተነጋገሩ ይላል መጽሐፍ። ማን ነው አምላኬን ሙሴ አለው? ማን ነው አምላኬን ኤልያስ አለው? ነው ምስጢሩ። የዚህን ጊዜ ይህንን ምስክርነት ሲሰጡ እግዚአብሔር አብ ስለ ባሕሪ ልጁ ሲመሰክር ቅዱስ ጴጥሮስ አንድ ነገር ተናገረ። ጌታ ሆይ
በዚህ ተራራ መኖር ለኛ መልካም ነው። ለአንተ አንድ ዳስ፣ ለሙሴ አንድ ዳስ፣ ለኤልያስ አንድ ዳስ ሰርተን በዚህ ድንቅ ምስጢር ተራራ እንኑራል። ወገኖቼ እኛም እንግዲህ ዛሬ ያቺ አዲስ ኪዳኗ ደብረ ታቦር ቤተ ክርስቲያን መሆኗን ተረድተን የባህሪ አምላክነቱ በሚገለጥባት ሊቃውንት ተስማምቶ ምስጢሩን በሚያፈልቁበት ኢየሱስ ክርስቶስ አምላክ እንደሆነ በነቢያትም በሐዋርያትም ያለውን የብሉይ ኪዳንና የአዲስ ኪዳን ምስክርነት አጣጥማ በምትናገረው ቤተ ክርስቲያን መኖር ለኛ መልካም ነው። ለዚህ ነው ኢየሱስ ክርስቶስ በዓለም ድንኳን ከመኖር ይልቅ በፈራሿ ዓለም ከምትኖሩ ይልቅ በእኔ ብትኖሩ መልካም ነው ብሎ ነፃ ፈቃዳችን እንድንጠቀም የጠየቀን። እንግዲህ ከእርሱ ጋር መኖር ሰላም ነው። ከእርሱ ጋር መኖር ሕይወት ነው። ከእግዚአብሔር ጋር መኖር በረከት ነው። ከእግዚአብሔር ጋር መኖር ሰላም ነው። እርሱ በእኔ ኑሩ ካለ እኛ ደግሞ ከእርሱ ጋር መኖር ዋና መንገዳችን ከሆነ መጀመሪያ የምናነሳው ጥያቄ ከእግዚአብሔር ጋር መኖራችን እንዴት ይታወቃል የሚል ነው። ብዙዎች እግዚአብሔር ከነርሱ ጋር እንደሆነ ሊናገሩ ይችላሉ። ግን እኛ እግዚአብሔር ከኛ ጋር መሆኑን የምናረጋግጥበት ማስረጃ አለ። የመጀመሪያው ፍጹም እምነት ነው። ያለ ፍጹም እምነት እግዚአብሔር ከኛ ጋር መኖሩን አናረጋግጥም። ረቂቁ አምላክ ከግዙፋኑ ጋር የሚኖረው የማይታየው አምላክ ከሚታዩት ጋር የሚኖረው በእምነት ነው። እምነት ጉልበት አለው። የማናየው እግዚአብሔር ከኛ ጋር ሥራ እንደሚሰራ እንረዳለን። ቅዱስ ዮሐንስ እንዲህ ብሏል በአንደኛ ዮሐንስ ምዕራፍ 4 ቁጥር 15 ኢየሱስ የእግዚአብሔር ልጁ እንደሆነ በሚታመን ሁሉ እግዚአብሔር በእርሱ ይኖራል፣ እርሱም በእግዚአብሔር ይኖራል። ዓለምን ለማዳን የመጣው የእግዚአብሔር ልጅ ኢየሱስ ክርስቶስ የዓለምን ኃጢአት ያስወገደው ኢየሱስ ክርስቶስ የባህሪ አምላክ የእግዚአብሔር ልጅ እግዚአብሔር የአምላክ ልጅ አምላክ እውነተኛ አዳኝ መሆኑን ማመን መመስከር እግዚአብሔር ከኛ ጋር መኖሩን ማረጋገጥ ነው። የማርቆስ ወንጌል ምዕራፍ 9 ቁጥር 23 ለሚያምን ሁሉ ይቻላል ተብሏል። እንግዲህ ፍጹም እምነት ሲኖረን እግዚአብሔር ከኛ ጋር መኖሩን እናረጋግጣለን። ሁለተኛ ፍጹም ፍቅር ነው። በፍጹም ፍቅር እግዚአብሔር ከኛ ጋር መኖሩን እናረጋግጣለን። በየመንደሩ የምንሰማው በየከተማው የምናዳምጠው በአጠቃላይ ውስጣችን ተሟጦ ያለቀበት አደገኛ ዘመን ነው። እግዚአብሔር በእኛ እንዲኖር ከፈለግን ሽንገላ የሌለበት እውነተኛ ፍቅር ያስፈልጋል። ዓለምን አልብሷት ያለው ልብስ ዛሬ የማስመሰል ፍቅር ነው። የሽንገላ ፍቅር ነው። ሐሰት ያለበት ፍቅር ነው። እውነተኛው ፍቅር በውስጣችን ካለ እግዚአብሔር ከኛ ጋር መኖሩን እናረጋግጣለን። አሁንም ዮሐንስ በአንደኛ መልእክቱ ምዕራፍ 4 ቁጥር 16 ላይ እግዚአብሔር ፍቅር ነው፣ በፍቅርም የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። ስለ ቃሉ እግዚአብሔር አምላክ የተመሰገነ ይሁን። አማናዊ ጌታ በውስጣችን እንዲኖር እውነተኛ ፍቅር ያስፈልጋል። ፍቅር ከእያንዳንዳችን ልቦና ተሰዳ በምትኩ ጥላቻ የነገሰበት ሞት የረከሰበት እያንዳንዳችን የምንጨካከንበት ዘመን ነው። እግዚአብሔር በውስጣችን እንዲኖር ፍቅር ያስፈልገናል ያልነው ለዚህ ነው። የፍቅር አምላክ እግዚአብሔር ምድራችን ያጣችውን ፍቅር፣ ሀገራችን ያጣችውን ፍቅር፣ ሁላችንም ያጣነውን ፍቅር በምህረቱ እንዲመልስልን የእርሱ ቅዱስ ፈቃድ ይሁንልን። ሶስተኛው ትእዛዙን በመጠበቅ ነው። ቅዱሳን የሚቀኑት ለእግዚአብሔር ትእዛዝ ነው። እውነተኛ ክርስቲያኖችን መቅናት ያለባቸው ለእግዚአብሔር ትእዛዝ ነው። የእግዚአብሔርን ትእዛዝ ስንጠብቅ ደግሞ ከእግዚአብሔር ጋር መኖራችንን እናረጋግጣለን። ትእዛዙን የምንጠብቀው ግን ከህሊና ቅጣት አንጻር አይደለም። የብዙዎቻችን ድክመት ለህሊናችን ቅጣትን በማስተማር ለህሊናችን መዓትን በማስተማር ለህሊናችን ጥፋትን በማስተማር ነው ትእዛዙን የምንጠብቀው። የፍቅር ጌታ ግን ያለው ብትወዱኝስ ትእዛዜን ጠብቁ ነው ያለው። እግዚአብሔርን ከመውደድ አንጻር እግዚአብሔርን ከማፍቀር አንጻር ሕይወታችን ለእግዚአብሔር በፍቅር ከመስጠት አንጻር ነው እንጂ ትእዛዙን የምንጠብቀው እግዚአብሔርን ጨካኝ አምላክ አድርገን አይደለም።
ዮሐንስም በድጋሜ በአንደኛ መልእክቱ ምዕራፍ 3 ቁጥር 24 ላይ ትእዛዙንም የሚጠብቅ በእርሱ ይኖራል፣ እርሱም ይኖርበታል። በዚህም በእኛ እንዲኖር ከሰጠን ከመንፈሱ እናውቃለን። ትእዛዙንም የሚጠብቅ በእርሱ በትእዛዙ ባለቤት በእግዚአብሔር ይኖራል። እርሱም የትእዛዙ ባለቤት እግዚአብሔር አምላኩ ይሆናል፣ አባቱ ይሆናል፣ ጠባቂው ይሆናል፣ አዳኙ ይሆናል። ይህንን ታላቅ ዕድል ያገኛል። ስለዚህ ያለማስመሰል በእውነተኛ ፍቅር ትእዛዙን ልንጠብቅ ያስፈልጋል። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 18 እስከ 20 ላይ እግዚአብሔር እንዲህ ብሏል፣ እሺ ብትሉ የምድርን በረከት ትበላላችሁ፣ እምቢ ብትሉ ግን ሰይፍ ይበላችኋል። ስላመጽን ነው፣ ስላልታዘዝን ነው በረከት ከኛ ይራቀው፣ ጸጋችን የተገፈፈው፣ እርቃናችንን ሆነን በስጋት የምንኖረው። የእግዚአብሔርን ትእዛዝ ከጠበቅን ግን አማኑኤል የድንግል ልጅ ኢየሱስ ክርስቶስ በበረከት ከኛ ጋር ይሆናል። አሁንም በበረከት አይለየን። አራተኛ ሥጋውና ደሙን በመቀበል ነው። መድኃኒታችን ኢየሱስ ክርስቶስ እውነተኛ ሥጋና ደምን ሰጥቶን ሄዷል። ከሰማይ የወረደ እውነተኛ መብል፣ ከሰማይ የወረደ እውነተኛ መጠጥ የድንግል ልጅ ኢየሱስ ክርስቶስ ብቻ ነው። እርሱን ካልበላን ሕይወት የለም። እርሱን ካልጠጣን ከእርሱ ጋር መኖራችን አያረጋግጥም። ዘበላ ሥጋዬ ወሰቴ ደሜ ቦ ሕይወት ዘለዓለም ነው ያለው። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። የዮሐንስ ወንጌል ምዕራፍ 6 ቁጥር 56 ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ አለ። እንግዲህ እግዚአብሔር ከኛ ጋር ተዋህዶ እንዲኖር አስጨናቂውን ዓለም ማለፍ እንድንችል እግዚአብሔር ከኛ ጋር ለመኖር እርግጠኞች እንድንሆን እግዚአብሔር የሰጠንን ሥጋና ደም ልንቀበል ያስፈልጋል። ምድራዊ እረኛ በጎቹን ከተንከባከበ በኋላ ወይ ራሱ ይበላቸዋል ወይ ለነጋዴ ለበላተኛ አሳልፎ ይሰጣቸዋል። ሰማያዊ እረኛ ኢየሱስ ክርስቶስ ግን በጎቹን ከተንከባከበ በኋላ ከተኩላው ከዲያብሎስ ከጠበቀ በኋላ በጸጋ ካከበረን በኋላ ለበላተኛው ለዲያብሎስ አሳልፎ አልሰጠንም። ሥጋውን ቆረሰ፣ ደሙን አፈሰሰ፣ ራሱን እንድንበላው እንድንጠጣው ፈቀደልን። ክብር ምስጋና ይግባው። እንግዲህ የምናመልከው ይህንን የፍቅር አምላክ ነው። አባቶቻችሁ መና በልተው እንደሞቱት አይደለም። እኔ ከሰማይ የወረድኩ እንጀራ ነኝ፣ እኔን የሚበላ የዘላለም ሕይወት አለው ብሏል። አባቶቻችን የበሉትን መና አይደለም የምንበላው። አማናዊ በግ ኢየሱስ ክርስቶስ የሰጠንን ሥጋ ነው የምንበላው። ዘላለማዊ ጥማችን የሚያረካውን ደም ነው የምንጠጣው። ይህ ዘላለማዊ ሕይወትን ይሰጠናል። ስለዚህ ከላይ እንደጠቀስነው ከእግዚአብሔር ጋር መኖራችን ለማረጋገጥ እግዚአብሔር ከኛ ጋር መኖሩን ለማመን ለማወቅ አራቱን ነገሮች በጥቂቱ ማሟላት አለብን። ፍጹም እምነት፣ ፍጹም ፍቅር፣ ትእዛዙን መጠበቅና ሥጋውና ደሙን መቀበል። ታላቁ የቤተ ክርስቲያናችን አባት ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 2 ቁጥር 20 ላይ አንድ ታላቅ ቃል ተናግሯል። ይህን ቃል ራሱን ለአምላኩ አሳልፎ በመስጠቱ የተናገረው ቃል ነው። ክርስቶስ በእኔ አለ። እውነተኛ ክርስቲያንም ቅድም የጠቀስናቸውን አራት ነገሮች በጥቂቱ ካሟላ ሳይፈራ የሚያመልከው፣ የሚዘምርለት፣ የሚቀድስለት፣ ስለ ስሙ የሚቀናለት፣ ሰማዕትነት የሚቀበልለትን ጌታ ከእኔ ጋራ ነው ብሎ ቢመሰክር እርግጥ ከእርሱ ጋር ይሆናል። አሁንም የጳውሎስ አምላክ ከሁላችን ጋር ይሁን። ሌላው ይህ ሐዋርያ አሁንም ለአምላኩ ስለሚቀና በፊልጵስዩስ መልእክቱ ምዕራፍ 1 ቁጥር 21 ላይ ለእኔ ሕይወት ክርስቶስ ነው አለ። ለእኛም ሕይወታችን ክርስቶስ ነው። ለእኛ ህልውናችን ክርስቶስ ነው። ያለ እርሱ መኖር አንችልም። ያለ እርሱ የምንበሰብስ ቅርንጫፎች ነን። የሕይወታችን ግንድ ምንጭ ክርስቶስ ስለሆነ ሕይወታችን እርሱ መሆኑን መመስከርና ማረጋገጥ አለብን። አምላካችን መድኃኒታችን ኢየሱስ ክርስቶስ አራቱን ነገሮች አሟልተን ከእርሱ ጋር የምንኖርበትን ኃይል በውስጣችን እንዲያኖርልን የእርሱ ቅዱስ ፈቃድ ይሁንልን።
ሌላው እግዚአብሔር ከኛ ጋር የመኖሩ ጊዜያትስ እንዴት ይታወቃል? ብዙዎቻችን የደከምንበት ሰዓት ነው። ኑሮ አድክሞናል፣ በሽታ አድክሞናል፣ መውጣት መግባት አድክሞናል። በአጠቃላይ ውስጣችን የተፈታበት አደገኛ ዘመን ነው። ሁላችንም ተስፋ ስለቆረጠን እግዚአብሔር ከኔ ጋር አይደለም የሚል ድምዳሜ ላይ ደርሰናል። ግን ክርስቲያን በይበልጥ ኢየሱስ ክርስቶስ አምላኩ እግዚአብሔር ከእርሱ ጋር መኖሩን የሚያረጋግጠው በመጀመሪያ በመከራና በፈተና ጊዜ ነው። ለክርስቲያን በይበልጥ የመከራውና የፈተናው ጊዜ እግዚአብሔር ከእርሱ ጋር መኖሩን የሚያረጋግጥበት ጊዜ ነው። አባታችን ያዕቆብ በኦሪት ዘፍጥረት ምዕራፍ 28 ቁጥር 1 እስከ 22 ላይ ስናነብ ብቻውን በምድረ በዳ በሆነበት ሰዓት፣ የሰው ድምፅ በማይሰማበት አካባቢ፣ አራዊት በሚበዛበት ስፍራ ድንጋይ ተንተርሶ ሜዳ ላይ ከተኛ በኋላ አንድ የሚያስደንቅ ነገር ተመልክቷል። ከምድር እስከ ሰማይ መሰላል ተዘርግቶ በመሰላሉ ጫፍ ላይ የመሰላሉ ጌታ እግዚአብሔር ተቀምጦ ቅዱሳን መላእክት ለአገልግሎት ሲወጡና ሲወርዱ በዛ በጫካ ተመለከተ። በሚያስደንቅ ሁኔታ ያዕቆብ እንዲህ አለ፣ በእውነት እግዚአብሔር በዚህ ስፍራ ነው፣ እኔ አላወቅኩም ነበር አለ። እንግዲህ እግዚአብሔር በመከራ ጊዜም ከኛ ጋር ነው፣ በፈተና ጊዜም ከኛ ጋር ነው። ትንቢተ ዮናስ ምዕራፍ 2 ቁጥር 1 ላይ ዮናስ ከእግዚአብሔር ትእዛዝ ውጭ ሆኖ ወደ ተርሴስ ሲጓዝ መርከቧ ተናውጣ ዮናስ ዕጣ ወጥቶበት ወደ አሳ አንበሪ ሆድ ውስጥ ገብቶ ነበር። በዚህ ታላቅ አውሬ በዓለማችን ታላቅ ከምንለው አውሬ መካከል አንዱ አሳ አንበሪ ነው። በዚህ ሆድ ውስጥ 3 መዓልት 3 ሌሊት መተኛት አይደለም፣ እርሱን ማየት ራሱ እንዴት እንደሚያስፈራ ሁላችንም እናውቃለን። በዛ በታላቅ አውሬ ሆድ ውስጥ ግን እግዚአብሔር አምላክ መከራ እንዳይደርስበት፣ አውሬው እንዳያጠፋው፣ እንዳያደቀው፣ እንዳያበላሸው እግዚአብሔር አምላክ ጠበቀው። እኛም እንግዲህ ዓለም አውሬ ስትሆን በሶስቱ አደገኛ የዕድሜ ወቅት እንዳንጠፋ እሱ ይጠብቀናል። በወጣትነት፣ በጉልምስና፣ በስተርጅና። ዓለም አስቸጋሪ ስለሆነች ሁልጊዜ ትፈታተናናለች። በዓለም ብንኖርም እንኳን የእግዚአብሔር ነንና በዓለም ሆድ ውስጥ የኖርን እግዚአብሔር ከዓለም መከራ ይጠብቀናል። አሁንም እንዲጠብቀን የእርሱ ቅዱስ ፈቃድ ይሁንልን። ራሱ ቅዱስ ጴጥሮስ መከራ ሲያደርስበት የሄሮድስ የመከራ እጅ በሱ ላይ ሲመጣና ወይን ሲጥለው በዛ በወይን እያለ እግዚአብሔር በሚያስደንቅ ሁኔታ እንደረዳው ራሱ ተናግሯል። የሐዋርያት ሥራ ምዕራፍ 12 ቁጥር 6 እስከ 11 ስናነብ ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረ ሁሉ እንዳዳነኝ አሁን በእውነት አወቅኩ አለ። እግዚአብሔር ይችልበታል ከአይሁድ እጅ ማዳን፣ እግዚአብሔር ይችልበታል ከሄሮድሳውያን እጅ ማዳን፣ እግዚአብሔር ይችልበታል ከአላውያን እጅ ነፃ ማውጣት። ምንም መከራው የመጣ ቢመስለንም እግዚአብሔር እንደማይዘገይ ልንረዳ ያስፈልጋል። ነገር ግን ብዙዎቻችን እግዚአብሔር መከራ ሲመጣብን የራቀን፣ የተወን፣ የረሳን እየመሰለን እግዚአብሔር ከኛ ጋር አይደለም እንላለን። በአንድ ወቅት ጌዲዮን በመጽሐፈ መሳፍንት ምዕራፍ 6 ቁጥር 13 ላይ የጌታ መልአክ ወደ ጌዲዮን ሄዶ ጠላቶቹን እንዳይፈራ እግዚአብሔር ከእርሱ ጋር መሆኑን ነግሮት ነበር። ጌዲዮን ሆይ አትፍራ፣ እግዚአብሔር ካንተ ጋር ነው አለው የእግዚአብሔር መልአክ። ጌዲዮን ግን ተደብቆ ስለነበር የጠላቶቹ ቁጥር አሳስቦት ስለነበረ ጌታዬ ሆይ አለው የእግዚአብሔርን መልአክ። እግዚአብሔር ከኛ ጋር ከሆነ ይህ ነገር ለምን ደረሰብን? ትላንት አባቶቻችን ይነግሩን የነበረው ዛሬ ወዴት አለ? የኤርትራን ባህር ከፍሎ ያሻገራቸው እግዚአብሔር ዛሬስ የት አለ ታሪክ የሚሰራው? ጠላቶቻቸውን በድናቸውን ያሳያቸው ጌታ እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ብለው የዘመሩለት አምላክ ዛሬ ምነው እኛን ረሳን? እግዚአብሔር ከኛ ጋር አይደለም ብሎ ተጠራጠረ ጌዲዮን። የጌዲዮን አምላክ እግዚአብሔር ግን ቁጥር 16 ላይ ጌዲዮንን ተናገረው። መሳፍንት 6:16 ጌዲዮን ሆይ
በእርግጥ ከአንተ ጋር ሆናለሁ፣ ምድያምን እንደ አንድ ሰው አድርገህ ትመታለህ አለው። ጌዲዮን 300 ሰው ይዞ ነው 185,000 አሕዛብን ሰራዊት እንድል ያደረገው። እግዚአብሔር ከኛ ጋር ከሆነ እናሸንፋለን። መከራውን ግን መቋቋም አለብን። ስንታመም አንዳንድ ችግር ሲደርስብን ለበጎ ነው እያል እግዚአብሔር ከኛ እንዳራቀ ልንረዳ ያስፈልጋል። አባት የሚወደው ልጁን እንደሚቆነጥጥ እግዚአብሔርም ለኛ የምንበረታበትን የበለጠ እሱን የምናውቅበትን አሸናፊነቱን የምንረዳበትን ወደፊት የምናገኘውን ክብር እያሰብን ለበጎ ነው ነገሩ ሁሉ ለበጎ ነው ብለን ልንረዳ ያስፈልጋል ማለት ነው። ሌላው እግዚአብሔር ከኛ ጋር የመኖሩ ጊዜያት የሚታወቀው በጸሎት ጊዜ ነው። ጸሎት ከየትኛውም ጊዜ በላይ እግዚአብሔር ከኛ ጋር መሆኑን የምናረጋግጥበት ጊዜ ነው። ብዙዎቻችን ደክመናል፣ ብዙዎቻችን ሰልችተናል፣ ብዙዎቻችን አቅማችን ተዳክሟል፣ ብዙዎቻችን አብዝተን እንጸልይ ነበር፣ ዛሬ አቁመናል። የእግዚአብሔር መልስ የዘገየ መስሎን አኩርፈን ተቀምጠናል። ይህ ግን መሆን የለበትም። ልበ አምላክ ዳዊት በመዝሙር 39 ቁጥር 1 ላይ ጸኒሃ ጸናይክወ ለእግዚአብሔር ሰማዓኒ ወተመይጠኒ ያለው ቆይቼ እግዚአብሔርን ደጅ ጠናው እሱም ዘንበላል። በጸሎት ደጅ ልንጠና ያስፈልጋል፣ ልንቆይ ያስፈልጋል። እግዚአብሔር መልስ የሚሰጥበት ጊዜ አለ፣ እግዚአብሔር መልስ የሚሰጥበት ቀን አለ። ስለዚህ በጸሎት ጊዜ እግዚአብሔር ከኛ ጋር መሆኑን እናረጋግጣለን ማለት ነው። ቅዱስ ጴጥሮስና ዮሐንስ በሐዋርያት ሥራ ምዕራፍ 3 ቁጥር 1 ላይ ከቀኑ 9 ሰዓት ለጸሎት መልካም ወደምትባለው ቤተ መቅደስ ደጃፍ እንደሄዱ እንረዳለን። ጴጥሮስና ዮሐንስ የጸሎት ጊዜ እግዚአብሔር ከእነርሱ ጋር መሆኑን የሚያውቁበት ጊዜ መሆኑን ስለተረዱ ከቀኑ 9 ሰዓት መልካም ወደምትባለው ቤተ መቅደስ ደጃፍ መሄድ ያስፈልጋቸው ለዚህ ነው። ጸሎት ከምንም በላይ እግዚአብሔር ከኛ ጋር መሆኑን የምናረጋግጥበት ነው። ቅዱስ ጳውሎስም በኤፌሶን መልእክቱ ምዕራፍ 6 ቁጥር 18 ላይ በጸሎትና በልመናም ሁሉ ዘውትር በመንፈስ ጸልዩ ይላል። ያለ መድከም፣ ያለ ስንፍና፣ ያለ መሰልቸት ዘውትር እግዚአብሔር በጎ ነገርን ስለሚያደርግ መልካም የሆነውን ነገር እንዲሰጥ መልካም የሆነውን ነገር ለማግኘት ደግሞ እየጸለይን መታገስ ያስፈልጋል። ከምንም በላይ የጸሎት ጊዜ ልንመርጠው የሚገባ አስፈላጊ ጊዜ ነው። ስንበላ፣ ስንጠጣ፣ ከመተኛታችን በፊት፣ ተኝተን ስንነሳ፣ ስራ ከማድረጋችን በፊት፣ ስራችንን ስናከናውን፣ መንገድ ስንሄድ፣ በሰላም ስንደርስ ነገሮችን ሁሉ ያከናወነውን እግዚአብሔርን በማድነቅ ልንጸልይ፣ ልናመሰግን ይገባል። ነገሩን ሁሉ ውብ አድርጎ በጊዜው የሚሰራው እርሱ ስለሆነ መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ነገሩን ሁሉ በጊዜው ውብ አድርጎ ሰራው ይላል። ውብ አድርጎ እንዲሰራልን የኛ ጸጋችን ጸሎት ስለሆነ ስጦታ የምናገኘው በጸሎት ኃይል ስለሆነ ያለ ስንፍና የሚታገለንን ሰይጣንን ድል አድርገን መባረክ መቻል አለብን። አባታችን ያዕቆብ እግዚአብሔርን ካገኘ በኋላ ሲታገለው አድሯል። ኦሪት ዘፍጥረት ምዕራፍ 32 ላይ ሊነጋ አቅላልቷልና ልቀቀኝ አለው። ካልባረከኝ አልለቅህም አለው። በረከትን ካልሰጠኸኝ አልለቅህም አለው። ለምን? እግዚአብሔር ተይዞ በረከት ያስፈልጋልና፣ ሰላም ያስፈልጋልና። በረከትን ለማግኘት የግድ መታገል ያስፈልጋል። ስምህ ማን ነው አለው። ስሜ ያዕቆብ ነው አለው። ስምህን ቀይሬዋለሁ አለው። እግዚአብሔርን ታግለህ አሸንፈሃል። ከእግዚአብሔር ጋር ታግለህ ድል አድርገሃልና ስምህ ከእንግዲህ እስራኤል ይባላል። እኛም ከዚህ በፊት የነበረው ስማችን እንዲቀየር፣ መጥፎ ታሪካችን እንዲቀየር እንደ ያዕቆብ በእንባ በጸሎት
በዝማሬ በአገልግሎት በረከት እስክናገኝ ድረስ ያለ መሰልቸት ልንታገለው ያስፈልጋል። ዋናው ደግሞ በረከት መቀበያችን ጸሎት ነው። እግዚአብሔር በጸሎት ኃይል የምንበረታበትን ድክመታችን የምናስወግድበትን ሰይጣንን ከእግራችን በታች የምንገዛበትን ስልጣን እንዲሰጠን የእርሱ ቅዱስ ፈቃድ ይሁንልን። ሌላው እግዚአብሔር ከኛ ጋር መኖሩን የምናውቅበት ጊዜያት ቅዱሳን መካናትን ባየን ጊዜ ነው። ብዙዎቻችን ላንረዳ እንችላለን። ሀገራችን ኢትዮጵያ በዚህ ደግሞ ትልቅ ሀብት ናት። ብዙ ገዳማት አሏት። ቅዱሳን ብዙ የሚጠሩባት ቅዱስ ስፍራ አለ። እግዚአብሔር ለቅዱሳን የገባው ቃል ኪዳን አለ። ለምሳሌ እንደ ግሸን፣ ደብረ ሊባኖስ፣ ዝቋላ ገዳም፣ ሌሎችም ጻድቃኔ ማርያም፣ እነኚህ እግዚአብሔር አምላክ የከበረባቸው ቦታዎች ናቸው። በዘመናቸው እግዚአብሔርን ደስ ያሰኙ ቅዱሳን በረከት ያገኙበት፣ በእንባቸው እግዚአብሔርን ታግለው ደጅ ጠንተው ለኛ በረከትን ያስቀሩበት ስፍራ ነው። ወደዛ ስንሄድ ሰላማችንን እናገኛለን፣ ነፍሳችንን እናገኛለን፣ በረከት እናገኛለን። ያኔ ታዲያ እንደ ያዕቆብ በእውነት እግዚአብሔር በዚህ ስፍራ ነው እንላለን። አዎ ደብረ ሊባኖስ ሄደን እናውቃለን። እግዚአብሔር የከበረባቸውን ገዳም አይተናል። በእነኚህ ስፍራ ደግሞ ምን ያህል መንፈሳችን ሲታደስ እንደምናይ የደረስን ሁላችንም እንገነዘባለን። ስለዚህ በቅዱሳት መካናት እንድንከብር ቅዱሳንን አክብሮ የሰጠን የአባቶቻችን አምላክ እግዚአብሔር ክብር ምስጋና ይግባው። ሌላው የኛ ከእግዚአብሔር ጋር የመኖር ውጤት ምንድነው? ጥቅሙ በእኔ ኑሩ ብሏል። ከእግዚአብሔር ጋር መኖር ደግሞ አስፈላጊ ነው። ከእግዚአብሔር ጋር መኖር ደግሞ ሰላም ነው ብለን ቅድም ተነጋግረናል። በዓለም ስንኖር ጊዜያዊ ነገር እናገኛለን። ሰላሙም ቢሆን ጊዜያዊ ነው። ደስታውም ቢሆን ጊዜያዊ ነው። ኑሮውም ቢሆን ጊዜያዊ ነው። ከእግዚአብሔር ጋር መኖር ግን የሚያሰጠን ታላቅ ጥቅም አለ። የመጀመሪያው ከእግዚአብሔር ጋር መኖራችንን ስናረጋግጥ እምነት አብዝቶ ይጨመርልናል። እምነት የሚጨመር የሚቀነስ ሆኖ ሳይሆን ባለን ላይ እንበረታለን። የነበረን ጥርጣሬያችን እንደ ቅርፊት ይወድቃል። የለበስነው የጥርጣሬ ካባ ከኛ ተገፎ ይወድቃል። አሁን እንበረታለን፣ እናድጋለን፣ አሸናፊዎች እንሆናለን። የታጠቅነው የሃይማኖት ቀበቶ አይላላ። ለምን? መሰረታችን ኢየሱስ ክርስቶስ ስለሆነ። በአንድ ወቅት በማቴዎስ ወንጌል ምዕራፍ 17 ቁጥር 14 እስከ 20 ላይ አንድ ታላቅ ሰው ልጁ ታሞበት አጋንንት እያሰቃየው ሲቸገር ወደ ደቀ መዛሙርቱ ወሰደው። ደቀ መዛሙርቱ አጋንንት ያደሩበትን ይህን ብላቴና ማዳን አልቻሉም። ወደ መምህራቸው ወደ ኢየሱስ ክርስቶስ ይዘውት ሄዱ። ጌታ ሆይ ወደ ደቀ መዛሙርቱ ወስጀው ነበር፣ ልጄ ሊያድኑልኝ አልቻሉም። በጨረቃ ይጥለዋል፣ አረፋ ያስደፍቀዋል፣ ሌሊት እንቅልፍ ይነሳዋል። እባክህን ልጄን ማርልኝ አለ። ኢየሱስ ክርስቶስም አንተ ጋኔን አዝሃለሁ ውጣ አለ። አጋንንት ለቃሉ የማይታዘዙበት ምክንያት የለም። ቃሉን ሲሰሙ ይሸሻሉ። አጋንንት አንፈራግጦት ልጁን ብላቴናውን ለቆ ሄደ። ደቀ መዛሙርቱና ጌታ ለብቻቸው ሲሆኑ ጌታ ሆይ ይህ ሰው መጀመሪያ ልጁን ያመጣው ወደኛ ነው፣ እኛ ማዳን ያልቻልነው ለምንድን ነው ብለው ጠየቁት። ስለ እምነታችሁ ማነስ ነው አላቸው። ስለ እምነታችሁ መጉደል ነው። የሰናፍጭ ቅንጣት እምነት ቢኖራችሁ ይህንን ተራራ ከዚህ ተነስተህ ሂድ ብትሉት ይቻላችኋል አለ የኛ ጌታ። ዛሬ እኮ ሰናፍጭን የማያውቅ የለም። ቅንጣቷን የሰናፍጭን ያህል እምነት ቢኖረን እንደ ተራራ ያስቸገረንን ሰይጣንን፣ እንደ ተራራ ያስቸገረንን አለመግባባት፣ እንደ ተራራ ያስቸገረንን ኑሮ ውጣ ውረድ፣ የዚህን ዓለም ጨለማ ከፍለን ብርሃን ማየት እንችላለን። ለዚህ ነው ከእግዚአብሔር ጋር ስንኖር አጋንንትን የምንገዛበት፣ ራሳችንን የምንገዛበት፣ ብርሃንን የምንይዝበት፣ በጨለማ ላይ የምንቆምበትን ኃይል እናገኛለን። መድኃኒታችን ኢየሱስ ክርስቶስ ድክመታችንን ሳይመለከት ስንፍናችን አስወግዶ በጸጋው አበርትቶ ባለን እምነት ላይ ጨምሮ እንዲያጠነክረን የእርሱ ቅዱስ ፈቃድ ይሁንልን። ሁለተኛ ከእግዚአብሔር ጋር ስንኖር የምናገኘው ጥቅም በጽድቅና በመልካም ሥራ ሕይወት እንበለጽጋለን። ክርስቲያን እድገቱ ቁልቁል እንደ ካሮት አይደለም።
በሚዘራለት ቅንጣት ምርጥ የእግዚአብሔር ዘር 30 60 100 ያማረ ፍሬ የሚያፈራ እርሱንም አድኖ በእርሱም ምክንያት ሌሎቹን የሚያድን አድጎ ለሌሎች ምክንያት የሚሆን መሆን አለበት። ለዚህም ደግሞ እግዚአብሔር አምላክ ከኛ ጋር መሆኑን ስናረጋግጥ እግዚአብሔር አምላክ በጽድቅ በጸጋ በመልካም ሕይወት በመልካም ሥራ የምናድግበትን ኃይል ለሁላችንም ያድለን። ሮሜ ምዕራፍ 6 ቁጥር 18 ማንበብ እንችላለን። ሶስተኛ እግዚአብሔር ከኛ ጋር ሲኖር የምናገኘው ጥቅም ፍርሃትን አናውቅ። ዛሬ ሁላችንም ፈሪዎች ነን። ቅድም እንዳብራራ ነው ኑሮ ያስፈራራናል፣ በሽታ ያስፈራራናል፣ ምድራውያን ያስደነግጡናል፣ የምንሰማው ነገር ለኛ አይመቸንም፣ የምንናገረው ለሰዎች አይጥምም። በአጠቃላይ ይህንን ፍርሃታችንን ለማስወገድ ከእግዚአብሔር ጋር መኖራችን ማረጋገጥ አለብን። ከእግዚአብሔር ጋር መኖራችን ካረጋገጥን የምናገኘው ጥቅም ይህንን ነው። ፍርሃትን አናውቅ። የቀደሙት ቅዱሳን እንደመሰከሩት የዳዊት መዝሙር 26 ቁጥር 3 ላይ ልበ አምላክ ዳዊት ሰራዊት ቢሰፍርብኝ ልቤ አይፈራ፣ ሰልፍ ቢነሳብኝ በዚህ እታመናለሁ አለ። የዳዊት መታመኛ እግዚአብሔር ነው። ሰራዊት አጋንንት ቢመጣበት ምድራውያን በሱ ላይ ቢነሳሱበት ኃይሉ እግዚአብሔር ነው። ጎልያድን በአንድ ጠጠር ሲጥል ተመልክተናል። ለእስራኤላውያን ሞገስ የሆነውን እግዚአብሔርን አይተናል። ስለዚህ ፍርሃታችን እንዲያስወግድልን ከእግዚአብሔር ጋር ልንኖር ያስፈልጋል። ቅዱስ ጳውሎስም ዕብራውያን ምዕራፍ 13 ቁጥር 6 ላይ ጌታ ይረዳኛልና አልፈራም፣ ሰው ምን ያደርገኛል? ተመልከቱ። ይህ ሐዋርያ ግሩም ሰባኪ ነው። ድንቅ መምህር ነው። በንግግር ብቻ አይደለም ድፍረቱን የገለጠው፣ በንግግር ብቻ አይደለም ማንነቱን የገለጠው። ሮም አደባባይ ላይ የእግዚአብሔርን ቃል በመስበክ ክርስቲያኖችን በማጽናናት ዓለማውያንን ባለመፍራት በድፍረት ሲናገር አንገቱን ለሰይፍ የሰጠ ሐዋርያ ነው። ቤተ ክርስቲያንም ሐምሌ 5 ቀን ታስበዋለች። በረከቱ በሁላችንም ላይ ይደርብን። እንግዲህ ከእግዚአብሔር ጋር መኖራችንን ስናረጋግጥ የምናገኘው ጥቅም የቀደሙት ዋኖቻችን ቅዱሳን የሰሩትን ድንቅ ነገር የማድረግ የመበርታት ኃይሉ ስልጣኑ ይኖረናል። ትንቢተ ዳንኤል ምዕራፍ 3 ቁጥር 17 እስከ 18 ላይ ሶስቱን ብላቴኖች ሁላችንም እናውቃቸዋለን። በንጉሱ አጠራር ሲድራቅ፣ ሚሳቅ፣ አብድናጎ ወይም አናንያ፣ አዛርያ፣ ሚሳኤል በባቢሎን ግዛት ናቡከደነጾር ላቆመው ታላቅ ጣዖት አንሰግድም ያሉ የእምነት አርበኞች ናቸው። አልፈሩም። የተጫሙት የወንጌልን ጫማ ስለሆነ፣ የለበሱት የሃይማኖትን ልብስ ስለሆነ፣ በውስጣቸው ያለው ደግሞ አሸናፊ እግዚአብሔር ስለሆነ ናቡከደነጾር በባቢሎን በግዛት ያላችሁ ሕዝቦቼ ላቆምኩት አምላኬ ስገዱ ብሎ የሙዚቃ መሳሪያ ድምፅ ሲያሰማ በባቢሎን ያለው ሕዝብ ናቡከደነጾርን ፈርቶ ለጥ ብሎ ሰገደ። ምክንያቱም ንጉሱ ከፍ ብሎ አንገትን ዝቅ ብሎ ባትን የመቁረጥ ስልጣን አለ። ከዚህም አልፎ ተርፎ ወደ እሳት ውስጥ የመጨመር ስልጣን አለ። ይህን ሁሉ አልፈሩም። አናንያ፣ አዛርያ፣ ሚሳኤል እኛ የምንሰግደው ሰማይና ምድር ለፈጠረ እግዚአብሔር ነው። ለናቡከደነጾር አምላክ ለእግዚአብሔር ነው የምንበረከከው አሉ። አለመስገዳቸው፣ ናቡከደነጾርን አለመፍራታቸው፣ እግዚአብሔርን ብቻ ማምለካቸው ወደ ቤተ መንግሥት ተሰማ። አስጠራቸው። ሲድራቅ፣ ሚሳቅ፣ አብድናጎ ሆይ አለመስገዳችሁ እውነት ነውን አላቸው። አዎ ንጉሥ ሆይ አለመስገዳችን እውነት ነው፣ እኛ የምንሰግደው ለእግዚአብሔር ነው አሉ። ድፍረት የሆናቸው እግዚአብሔር ነው። ከእርሱ ጋር መኖራችን ካረጋገጥን አንፈራ። አላውያን አያስፈራሩንም። ጣዖት አምላኪዎች በእኛ ላይ ስልጣን የላቸውም። ወዲያው እሳቱ 7 እጅ እንዲነድ አዘዘ፣ አሁንም አልፈሩም። በገመድ እንዲታሰሩ አዘዘ፣ አሁንም አልፈሩም። ታላላቅ ሰዎች ተመርጠው ጨመደዷቸው፣ ያዟቸው፣ አልፈሩም። ወደ እሳቱ ሲጨምሯቸው የዘገየ የመሰለው እግዚአብሔር ቅዱስ ገብርኤል ልኮ አናንያ፣ አዛርያ፣ ሚሳኤልን ከእሳት አዳነ። እግዚአብሔር ክብር ምስጋና ይግባው። እሳቱን አንፍራ። ምናልባት ከፊት ሊነድ ይችላል። እኛ የምንቀበርበት ጉድጓድ ከፊት ሊቆፈር ይችላል።
ሰዎች እኛን ለመግደል ከፊትና ከኋላ መርዝ ሊበጠብጡ ይችላሉ። እኛ ግን የተሰወረውን መግለጥ የሚቻለውን ጌታ ስለምናመልክ መፍራት የለብንም። ስለዚህ ከእግዚአብሔር ጋር ስንኖር ፍርሃትን አናውቅም ያልነው ለዚህ ነው። ነቢየ እግዚአብሔር ኢሳይያስ በምዕራፍ 12 ቁጥር 2 ላይ አንድ ታላቅ ቃል ተናግሯል። እነሆ አምላክ መድኃኒቴ ነው፣ ጌታ እግዚአብሔር ኃይሌና ዝማሬ ነውና መድኃኒቴም ሆኗልና በእርሱ ታምኜ አልፈራም። እንግዲህ ነቢያት በእርሱ ስለታመኑ አልፈሩ። ሐዋርያትም ከነሱ ቀጥሎ በእግዚአብሔር ስለታመኑ ፍርሃት አልነበረባቸው። ብዙ መከራ ደርሶባቸዋል። እኛም በእርሱ ከታመንን ዓለምን እያሸነፈ ያለ ዓለምን ለመጣል እያንገዳገደ ያለው የዘመናችን በሽታ አስፈራን። ለምን? በውስጣችን ኢየሱስ የተባለ መድኃኒት ስላለ። እርሱ ካለ በሽታ በእኛ ላይ ስልጣን የለው። እርሱ ካለ ጥል ክርክር በእኛ ኃይል የለው። እርሱ ካለ ምቀኝነት በእኛ ላይ ስልጣን የለው። ስለዚህ ዓለምን እያስጨነቀ ያለው ምድራውያንን ፈላስፎችን እያስጨነቀ ያለው ነገር ከኛ በላይ እንዳያልፍ ማድረግ የምንችለው ከእግዚአብሔር ጋር ስንኖር ነው። እንግዲህ እንዘምረዋለን፣ እንሰብከዋለን፣ እንቀድሰዋለን። ልናምንበት ግን ያስፈልጋል። የምናመሰግነውን ከፍ የምናደርገውን ጌታ። አራተኛ ፍቅር ይሰጠናል። እግዚአብሔር ከኛ ጋር መኖሩን ስናረጋግጥ ያጣነውን ፍቅር እናገኛለን። መንደራችን በፍቅር ትለመልማለች። ሀገራችን ከእንደገና በፍቅር ትስተካከላለች። እርስ በርሳችን ያለው የጥላቻ ግድግዳ ይፈርሳል። ሁላችንም አንድ እንድንሆን በቤተ መቅደሱ ያለው አገልግሎት እንዲበረታ እያንዳንዳችን በፍቅር ልንኖር ያስፈልጋል። እግዚአብሔር ከኛ ጋር ሲኖር እኛም ከእርሱ ጋር መኖራችንን ስናረጋግጥ የምንናፍቀውን አንድ ሆነን እንድናገለግል የምንፈልገውን ፍቅር እግዚአብሔር ይሰጠናል። እግዚአብሔር አምላክ ለሁላችንም ፍቅር እንዲያድለን የእርሱ ቅዱስ ፈቃድ ይሁንልን። ዛሬ አገልግሎቱም አለ፣ ሁሉም ነገር አለ። ያጣነው ፍቅር ነው። 24 ሰዓት ስመ እግዚአብሔር ይጠራል። በከተማም በገጠር በሀገርም ከሀገር ውጭ በመላው ዓለም እግዚአብሔር የተመሰገነ ይሁን። የእግዚአብሔር ቃል በበረቱና ጸጋው በተሰጣቸው መምህራን እየተዳረሰ ነው። ከዚህ ጋር ፍቅር ሲኖርበት አሕዛብ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ይመለሳሉ። በአምልኮተ እግዚአብሔር ያሉ ክርስቲያኖች የጥርጣሬያቸው ገመድ ይበጠስና የፍቅርን ገመድ መታጠቅ ይጀምራሉ። ያኔ የድልን ዝማሬ እንዘምራለን። ያኔ አገልግሎታችን ሁሉ ውጤታማ ይሆናል። እግዚአብሔር አምላክ ፊቱን ይመልሳል። ምድር ያጣችውን በረከት ታገኛለች። የምንበላው ያጠግበናል፣ የምንጠጣው ያረካናል፣ የምንለብሰው ይሞቀናል። ሁለመናችን በበረከት ይሞላል ፍቅር ስናገኝ። እግዚአብሔር ለሁላችንም ያጣነውን ፍቅር እንዲሰጠን የእርሱ ቅዱስ ፈቃድ ይሁንልን። ሌላው ከእግዚአብሔር ጋር ስንኖር ደስታ ይታደለናል፣ ደስታ እናገኛለን። ዛሬ ሁላችንም አዘንተኞች ነን። የሚገርመው የ1000 ብር ደሞዝተኛም የ50 ብር ደሞዝተኛም እኩል ያለቅሳሉ። እንዲህ አይነት ዘመን ላይ ነው የደረስነው። ይሄ ደግሞ በረከት የጠፋበት ስለሆነ ነው። የ50 ብሩ ደሞዝተኛ እንደ አቅሙ እንዳይደሰት፣ የ1000 ብሩ ደሞዝተኛም እንደዛው እንዳይደሰት እግዚአብሔር ከኛ ርቋል። በበረከት እንዲጎበኝ ሁላችንም ደስተኞች እንድንሆን ከእግዚአብሔር ጋር እንኑር። በደሞዛችን ደስተኞች አንሆን። ዓለም በምትሰጠን ክብር ደስተኞች አንሆን። በምድራዊ ዝና ደስተኞች አንሆን። እግዚአብሔር የኛ ስለሆነ እኛ ከእርሱ ጋር ስለሆንን ግን ደስተኞች መሆን አለብን። መጽሐፈ ምሳሌ ምዕራፍ 3 ቁጥር 17 ላይ መንገዷ የደስታ መንገድ ነው፣ ጎዳናዋም ሁሉ ሰላም ነው። ጥበበኛው ሶሎሞን ይህንን የተናገረው ከእግዚአብሔር ጋር ለምትኖር ነፍስ ነው። ከእግዚአብሔር ጋር የምትኖር ነፍስ መንገዷ የደስታ መንገድ ነው፣ ጎዳናዋ ሁሉ ሰላም ነው። ኑሮዋ ሁለመናዋ ከእግዚአብሔር ጋር ስለሆነ ደስተኛ ናት። እኛም እንግዲህ መንገዳችን የደስታ መንገድ እንዲሆን፣ ጎዳናችንም የሰላም ጎዳና እንዲሆን ከእግዚአብሔር ጋር መኖር ጥቅም እንዳለው ልንረዳ ያስፈልጋል። ከእግዚአብሔር ጋር ስንኖር ደግሞ ሌላው ሰላም ይሰጠናል። ዛሬ ሁላችንም የሚያሳስበን ጉዳይ ይሄ ነው። ኑሯችን ተናግቷል።
ውስጣችን አልተስማማም። ስጋና ነፍሳችን ጥልና ክርክር ላይ ናቸው። በአጠቃላይ መላው ማንነታችን ተናውጧል። ሰላምን የሚሰጥ ደግሞ እግዚአብሔር ብቻ ነው። ሰላም በገንዘብ አይገኝም። ሰላም በትምህርት አይገኝም። ሰላም በስልጣን አይገኝም። ሰላም በምንም አይገኝም። ሰላም የሚገኘው ከእግዚአብሔር ጋር በመኖር ብቻ። ለምን? ሰላም በእግዚአብሔር እጅ ስላለች። እግዚአብሔር የሌላቸው ሰዎች ሰላም የላቸው። እግዚአብሔር ያላቸው ሰዎች ግን ሰላም አላቸው። በጥቂቱ ነገር ይደሰታሉ። እግዚአብሔር የሌላቸው ሰዎች ብዙ ነገር ይዘው አይደሰቱም። ለምን? ብዙ ነገር በመያዛቸው ሰላም ስለማይገኝ። ሮሜ ምዕራፍ 5 ቁጥር 1 እስከ 2 ላይ እንግዲህ በእምነት ተጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝናል። ሰላምን የምንይዘው በጌታችን በኢየሱስ ክርስቶስ ብቻ ነው። የሰላም አለቃ እርሱ ነው ተብሎ አስቀድሞ በነቢያት ስለተነገረ እንግዲህ የሚሰጠን ሰላም ዓለም እንደሚሰጠን ሰላም አይደለም። የሚሰጠን ሰላም እንደ ዓለም ጊዜያዊ አይደለም። የሚሰጠን ሰላም ዓለም እንደምትሰጠን የሚፈዝ ሰላም አይደለም። ዘላለማዊ ሰላም ነው። እርካታ ያለበት ሰላም ነው። በረከት ያልተለየው ሰላም ነው። ዘላለማዊ ሕይወት ያለበት ሰላም ነው። እንግዲህ ሰላም ካለ መንገዳችን መሰናከል አይበዛበትም። ጉዟችን በአጠቃላይ የሰላም ጉዞ ይሆናል። ስለዚህ እግዚአብሔር ከኛ ጋር መኖሩን ካረጋገጥን እነኚህንና ሌሎችንም ታላላቅ ጥቅሞች እናገኛለን። ትልቁ ቁም ነገር ግን አሁንም ደጋግመን ልናሰምርበት የሚገባው እኔ ከእግዚአብሔር ጋር እየኖርኩኝ ነው ወይ? እግዚአብሔር ከኔ ጋር ለመኖሩ የሚገባኝን መስፈርት አሟልቻለሁ ወይ የሚለውን ነገር በጥንቃቄ መያዝ ያስፈልጋል። ስለዚህ መድኃኒታችን ኢየሱስ ክርስቶስ ያጣነውን ሰላም እንዲሰጠን የፈረሰውን ሰውነታችን በጸጋ እንዲገነባ ሁላችንም ከአስቸጋሪው ዓለም በእግዚአብሔር ጸጋ ተነጥቀን ወደ ሰማይ ወደ ክብር ቦታ እንድንሄድ እንዲረዳን የእርሱ ቅዱስ ፈቃድ ይሁንልን። ሰዎች ሁሉ ከእግዚአብሔር ጋር እንዲኖሩ የእግዚአብሔር መልካም ፈቃድ ነው። ሰዎች ሁሉ ከእግዚአብሔር ጋር እንዲኖሩ የእርሱ መልካም ፈቃድ ከሆነ ደግሞ እኛ ባለመሰልቸት ከእግዚአብሔር ጋር ለመኖር ራሳችን ልናበረታ ያስፈልጋል። በመግቢያ ላይ እንደተናገርኩት መድኃኒታችን ኢየሱስ ክርስቶስም ቅርንጫፍ በግንዱ ባይኖር በራሱ ፍሬ ሊያፈራ እንዳይቻለው ሁሉ እናንተም በእኔ ባትኖሩ ምንም ልታደርጉ አትችሉም ብሎናል። እንግዲህ ሁሉንም የዘረዘርናቸው ነገሮች የምናገኘው የሕይወታችን ግንድ ኢየሱስ ክርስቶስ ከኛ ጋር መሆኑን ስናረጋግጥ ነው። ከግንዱ የተለየ ቅርንጫፍ ይደርቃል አለ ጌታ። በመጨረሻም ሰዎች ሰብስበው ወደ እሳት ይጥሉታል አለ። የደረቀ ነገር መጨረሻው ለእሳት ነውና። ዮሐንስም በራእዩ ምዕራፍ 21 ቁጥር 8 ላይ የሴሰኞች፣ የአስማተኞች፣ የጠንቋዮች፣ የኃጢአተኞች ከእግዚአብሔር ጋር የማይኖሩ የዲያብሎስ የግብር ልጆች መጨረሻቸው በእሳት ባህር መጣል ነው። ይህም ሁለተኛው ሞት ነው ይላል። እግዚአብሔር ከሁለተኛ ሞት ይጠብቃል። ክርስቲያን አንድ ጊዜ ለእውነት ይሞታል። ክርስቲያን አንድ ጊዜ ጽድቅን እየሰራ ከእግዚአብሔር ጋር መኖሩን አረጋግጦ ከእሳት ያመልጣል። የመጀመሪያው የክርስቲያን ሞት አይባልም በመጽሐፍ ቅዱስ። እረፍት፣ ስንብትና መንገድ ነው። ከእግዚአብሔር ጋር የምንኖርበት ዕድሜ የኖርንበት ዘመን ሲገባደድ እንጓዛለን፣ እንነጠቃለን፣ እንወሰዳለን፣ የጽድቅን አክሊል እናገኛለን። እንግዲህ በመጨረሻ ቅዱስ ጳውሎስ በቃለ እግዚአብሔር ለወለደው ልጁ ለጢሞቴዎስ ያስተላለፈውን ግሩም ቃል አስተላልፌ ለዛሬ ያለኝን ትምህርት እቋጨዋለሁ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 10 ላይ ቅዱስ ጳውሎስ ጢሞቴዎስ እንዲበረታ ከእግዚአብሔር ጋር መኖሩ እንዲቀጥል አንዳንድ መከራ ቢኖርበትም መከራዎቹን እየታገሰ ማለፍ እንዳለበት ሲያስገነዝበው ልጄ ጢሞቴዎስ ሆይ መልካሙን ገድል ተጋድያለሁ፣ ሃይማኖቴን ጠብቄአለሁ፣ ሩጫዬን ፈጽሜአለሁ፣ ከእንግዲህ የጽድቅ አክሊል ተዘጋጅቶልኛል። ይህንንም ከእውነተኛው አምላክ
ከእውነተኛው ጌታ ከኢየሱስ ክርስቶስ እቀበላለሁ አለ። የሚደንቀው ወረድ ብሎ ለኔ ብቻ ሳይሆን ሃይማኖታቸውን በመጠበቅ መልካሙን ገድል በመጋደል መልካሙን ሩጫ በመሮጥ ለሚታገሱ ሁሉ ከእግዚአብሔር ጋር እየኖሩ የአምላክነቱን መገለጥ ለሚጠባበቁ ሁሉ ይሰጣቸዋል። እንግዲህ እኛም ለእግዚአብሔር አምላክ ለመረጠው ለቅዱስ ጳውሎስ የቃለ እግዚአብሔር ልጆቹ ነን፣ የመንፈስ ልጆቹ ነን። ስለዚህ ሃይማኖታችንን በመጠበቅ መልካሙን የጽድቅ ሩጫ በመሮጥ ስለ ሃይማኖታችን ስለ ቅዱስ ስሙ የሚገባውን ታላቅ መከራ ያለ መሰልቸት በመቀበል እንሆ ከእግዚአብሔር ጋር ልንኖር ያስፈልጋል። እንግዲህ ሁሉ መከራ ስላለበት ከእግዚአብሔር ጋር ስንኖር ያለብንን መከራ መታገስ መቻል አለብን። እግዚአብሔር አምላክ ከምድራዊው ጥቅም ይልቅ ዘላለማዊን ጥቅም ለኛ ስለሚያስብ ዘላለማዊ ሕይወት እንዲያድለን በበረከት እንዲጎበኘን የእርሱ ቅዱስ ፈቃድ ይሁንልን። ወገኖቼ እንግዲህ ዘመኑ ከእግዚአብሔር ጋር የምንኖርበት ዘመን ነው። በዓለም ምንም ያገኘነው ነገር የለም። ዓለም እርጅናዋ ከዕለት ወደ ዕለት እየቀጠለ ነው። መታደስ አልቻለችም፣ መታደስም አትችልም። እኔና እናንተ በኃጢአት ምክንያት ከምታረጀው ዓለም ራሳችንን ነጥቀን አውጥተን ራሳችንን በማደስ ወደፊት የምንናፍቃትን መንግሥተ ሰማያትን ልንጠባበቅ ይገባል። ቃለ እግዚአብሔርን እየሰማን እያስቀደስን ንስሐ እየገባን ሥጋውና ደሙን እየተቀበል በይበልጥ ስመ እግዚአብሔርን ተሸክመን ጨለማውን ዓለም የምናመልጥበት ወቅት ስለሆነ ያለውን ነገር በመቻል በመታገስ በትዕቢት ሳይሆን በትህትና ራስን ከፍ ከፍ በማድረግ ሳይሆን በማዋረድ ራስን እላይ ቦታ ከማስቀመጥ ራስን ዝቅ አድርጎ ትቢያ ነኝ በማለት ከእግዚአብሔር ጋር ልንኖር ያስፈልጋል። የቀደሙት አባቶቻችን እግዚአብሔር በወደደና በፈቀደ መጠን በሰጣቸው ጸጋ እነሆ ብዙ ነገር ተናግረዋል። ሲያገለግሉ ከእግዚአብሔር ጋር ሲኖሩ አልታበዩም። አብርሃም እኔ አመድ ነኝ አለ። ቅዱስ ዳዊት ትል ነኝ አለ። ጌዲዮን ከቤተሰቦች አንሳለሁ አለ። ኤልያስ ከአባቶች አልበልጥም አለ። ቅዱስ ጳውሎስ ከኃጢአተኞች ዋነኛ ነኝ አለ። እንዲህ ራሳችን በማሳነስ በከንቱ ውዳሴ የሚታገለንን ዲያብሎስን ድል አድርገን ከእግዚአብሔር ጋር ልንኖር ያስፈልጋል። ያስተማረን የመከረን በጸጋ ላይ ጸጋ እንድናገኝ የረዳን ዲያብሎስን ከእግራችን መካከል ጥሎ ቃሉን እንድንሰማ የጠበቀን የአባቶቻችን አምላክ ልዑል እግዚአብሔር ክብር ምስጋና ይግባው። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የአባቶቻችን ጸሎት ከሁላችን ጋር ይሁን።